የሙሽሪኮች 1000 ሆነው ሷሐቦች 313 ብቻ ነበሩ። አላሁ ሱብሓነሁ ወተዓላ ነስር ድልን የሰጣቸው በመላእክቶች ነው ማለት ነው። እዚህ አላህ በቁርአን ምን ይላል? ወለቀድ ነሰረኩሙላሁ ቢበድሪን ወአንቱም አዚላ። አላህ ትንሾቹ ናችሁ፣ አላህ ግን ድልን ሰጣችሁ በበድር ይለናልና መላእክቶች ጅብሪል ሐይዙም ከሚባል መላእክት ጋር 100,000 መላእክቶችን ይዞ ወርዶ ሙስሊሞች ካፊሩን ለመግደል ገና ሰይፋቸውን ጠጋ ሲያረጉ አንገቱ ይበር ነበር። መላእክታው ነበር አንገቱ የሚያበረው የነበረው። ለዛም ነው ለዓለኩም ተሽኩሩን ይላል አላህ ሱብሓነሁ ወተዓላ። የሞቱት ሰሃቦች የተቀበሩት እዚህ ነው። ጦርነቱ የተደረገውም እዚህ ነው። የበድር ጦርነት ማለት ነው። የመጀመሪያው የሙስሊሞች ጦርነት እዚህ ነው ማለት ነው። የተቀበሩት ቀብራቸው ያለው እዚህ ነው ማለት ነው። ከዛ በኋላ የበድር ሰዎች በሙሉ በሚሞቱ ጊዜ አሁን የሚቀበሩት እዚህ ነው። ከሰሃቦች ከሞቱ ሰሃቦች ጎን ማለት ነው። እዛ ጋር የበድር ጊዜ የሞቱ ሰሃቦች ስማቸው እዛ ጋር ተሰጥቷል። እዛ ጋር ነብዩ አለይሂ ሰላቱ ወሰላም ወደ በድር ከመምጣታቸው በፊት መርዛማ የነበረ ውሃ ነው። ሰው የጠጣው ሁሉ ይሞት ነበር። የጠጣው ሰው ሁሉ የሚሞትበት በውሃ መመረዝ የሚሞትበት ውሃ ነበርና ማኡ ሺፋ የጤና ውሃ የተባለበት ምክንያት ነብዩ አለይሂ ሰላቱ ወሰላም እዚህ ሲመጡ ነገሯቸው። የጠጣው ሰው ሁሉ ይሞታል፣ የጠጣው ሰው ሁሉ ይታመማል ብለው ለነብዩ አለይሂ ሰላቱ ወሰላም ሲነግሯቸው ውሃውን አምጡልኝ ብለው ተቀበሉና መድመድ አድርገው ተፉበት። ከተፉበት በኋላ አብረዋቸው ላሉት በሙሉ ጠጡት ብለው አጠጧቸው። ሁሉም ሐታ እንኳን ሊታመሙ ከዚህ በፊት በሽታ የነበረበት ሁሉ ውስጣዊ በሽታ ሁሉም ዳነ ማለት ነው። ከበድር ጦርነት በኋላ የተጎዱትን በሙሉ ወደዚህ አምጥተው እዚህ በዚህ ውሃ ነበር እንዲታጠቡ ያደረጓቸው። ባዕዱ ዑለማ ሲናገሩ ምን ይላሉ? ነብዩ ሲያፈሱባቸው ላይ ያለው ቁስል ወዲያው ደሙ እየደረቀ ይድንላቸው ነበር አሉ። እና ለዛም ነው ማኡ ሺፋ የማዳኛ ውሃ የተባለበት ምክንያት ነብዩ አለይሂ ሰላቱ ወሰላም መርዛማ የነበረውን ውሃ ከተፉበት በኋላ ነው። አሁን ቢሩን ብታዩት ውስጥ ላይ የእውነት የበሽታ ውሃ ነው የሚመስለው፣ ነገር ግን የራቀ ነገር ነው። በዚህ በትቦ በኩል አድርገው ወደዚህ አምጥተውታል። ይሄ ላዩ የላይ በሽታ ያለበት ሰው ላይኛውን በሚታጠብበት ጊዜ ላዩ ይሽራል። ውስጥ ላይ በሽታ ያለበት ሰው ውስጡን ደግሞ ሲጠጣው ውስጥ ያለው በሽታ በሙሉ ይሽርለታል ይላሉና አብዱላህ ኢብኑ ዑመርና ሁላችንም ይሄንን ውሃ አንጠጣው። የጣሪቅ በድር ላይ ነው ያለው። የበድር ጦርነት ትንሽ እንደሄድን እናገኘዋለን። ይህ ማኡ ሺፋ ማለት ይሄ ነው። ለኛም ለቤተሰቦቻችንም ከዚህ ውሃ ይዘን መሄድ አለብን ማለት ነው።